ሰላም እንዴት ናችሁ? ደህና ናችሁ ወይ? ተከታይ ባይኖረኝም የዩቲዩብ ተከታታዮች ሁሉ ሰላም እንዴት ናችሁ? በያላችሁበት ሰላማችሁ እዚህ ትበልልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ከመዳም ጋር እየተወዘጋገብኩ ምናምን ነው እየሰረኩ ምናምን አትፈቅድልኝም፣ ስልክ ልይዝ ምናምን አትፈቅድልኝም እና እኔ የሆነ ቅርብ ጊዜ ነው ግን አመት ሊሞላው ነው፣ እግዚአብሔርን አመት ሊሞላው ነው። ቪዲዮ ትንሽ ያው ማለት ላይስባችሁ ይችላል የሰራሁት ቪዲዮ የመጀመሪያ ስለሆነ ነው እና ከፍቼ ምንም አራት ሰው ብቻ ነው ያየው እና አንድ ኮሜንት ብቻ አይቻለሁ። ሌላ ምንም ያየሁት የለም። እኔ እኮ ኢትዮጵያዊ ነኝ፣ ኢትዮጵያዊና ኤርትራውያን ነው። እባካችሁ ሰብስክራይብ ያደርጋችሁ ቢያንስ ሞኔታይዝ እስከመሆን ድረስ እንድታግዙኝ በትህትና እጠይቃለሁ። የኔ ውዶች፣ የኔ ማሮች እና ምን መሰላችሁ ሁሉ ጊዜ እየተደበቁ ምናምን በቃ አስጠላኝ። ተውኩ። ሁለት ቪዲዮ ደግሞ ለቅቄ ሰብስክራይብ ስለሌለው በቃ እኔን አያረጉኝ ምናምን የሆነ የበታችነት ስሜት ስለተሰማኝ ተውኩት ማለት ነው። ቆየው ትንሽ እና አሁን ደግሞ ሳስበው ግዴታ መስራት አለ ግዴታ። እኔ አሁን ትንሽ ወር ነው የቀረኝ ከመዳም ቤት ኮንትራት ልጨርስ። ቢያንስ ሞኔታይዝ እስከመሆን ድረስ ሀገሬ ገብቼ መስራት እፈልጋለሁ። ሞኔታይዝ እስከመሆን ድረስ እባካችሁ የኔ ወዶች እባካችሁ አትለፉኝ። ቢያንስ የምሰራውን ቪዲዮ እናንተ እየመከራችሁና እየነገራችሁኝ እኮ መልቀቅ ይችላል። ጥሩ ቤት ባገኝ እኮ ማለት ነው አሪፍ ቪዲዮ ለቃለሁ። እና ሴትዮዋ እንደ አይጥና ድመት ነው የሆነው። እየተደበቅኩ ነበረ ባለፈው ራሱ የለቀኩት፣ እሱም አልተሳካም። ምንም ሰብስክራይብ የለውም፣ ምንም ቪው የለውም። በጣም ነው የሚያስጠላው። ብቻ አላቅም። የኔ ወዶች የምወዳችሁ በጣም ነው የማከብራችሁ። ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ሞኔታይዝ እስከመሆን ድረስ ባካችሁ ተባበሩ። የኔ ወዶች እወዳችኋለሁ። እና ለትላልቅ ዩቲዩበሮች ናችሁ ሼር እያደረጋችሁ አድርሱ። እኔ መሮኛል በጣም የመዳም ቤት የምር ስነግራችሁ ማለት ነው። ምንም አልተሳካልኝም። እና ከሷ ጋር እየተጨቃጨኩ የምሰራው ስራ ከአቅሜ በላይ ነው። እንደገና ደግሞ ሌላ ነገር እንዳስብ በቃ ትዕግስቴን እየተፈታተነች ምናምን ስለሆነ የኔ ደግሞ ለየት ያለ ነው። ጭራሽ ስልክ አትያዥ ምናምን ነው የምትለኝ። ስራም የላትም በቤት ነው የምትውለው። ስራ ብትውል ችግር የለውም። ባለችኝ ሰዓት ስራ ቢበዛብኝም በዛች ባለችኝ ሰዓት ቪዲዮ እለቅ ነበረ። ግን ደግሞ ቪዲዮቹ ራሱ አየችኝ መጣችብኝ አልመጣችብኝ አየችኝ አላየችኝ ስለሆነ ማለት ነው የምለቀው ቪዲዮ ራሱ ምንም አላውቀው በፍርሃት ስለሆነ ማለት ነው። እና የኔ ውዶች እባካችሁ ይሄ ቪዲዮ የደረሳችሁ ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እባካችሁ እለምናችኋለሁ። መልካምነት ለራስ ነው። መልካም ማድረግ ያ መልካም ስራ ለክፉ ቀን ስንቅ ይሆናልና እባካችሁ ሰዓት ንቆኝ እባካችሁ ሞኔታይዝ እስከመሆን ድረስ አሳድጉኝ። እባካችሁ ስወዳችሁ የኔ ውዶች። በቃ አጭር ቪዲዮ ነው ትመጣብኛለች። የኔ ውዶች ሰላማችሁ ብዝት ይበልልኝ። አደራ አላችኋለሁ። ባይ